ደሞ እንዴት ነው ያማረባት! ለካ ሁሉ ነገር ሲከለከል ነው ውበቱ ጎልቶ የሚታየው። ወጣትነትን ለፈጣሪ ማስገዛት ምንኛ ደስ ይላል። ፍቅሬና እኔ ለእግዚአብሔር ቃል ገባን። እስካሁን ስንሰራ የነበረውን ለኛ እይታ ኖርማል፣ ለእግዚአብሔር አይነት ደግሞ ኃጢአት የሆነ ነገር ላናደርግ እስክንጋባ ድረስ በመሃላችን ምንም ላይፈጠር ቃል ገብተን ቆረብን። አባ ያሉትን ሰምተካል አይደለ? መነካካት፣ መተሻሸት፣ ይሄ አንድ ቤት ውስጥ ብቻ አብሮ መሆን አይቻልም ብለዋል። እነዚህን የመሳሰሉ እንቡጥ ጽጌረዳ ከንፈሮች አለመሳም እንዴት ነው የሚቻለው? ሌላው ሲቀር ቁንጯን እንኳን እንዲመሳኝ ይከለከላል። ቆይ እኔ የምለው ራሴ ማገባ ከሆነ ከኔ ጋር አብራኝ ለዘላለም የምትኖር ከሆነ ለምንድን ነው ይህ ሁሉ ነገር የሚከለከለው? ሌላ ሴት ጋር ሄጄ አልማቀጥኩ፣ ሌላ ወንድ ጋር ሄዳ አልማቀጠች። ምኑ ጋር ነው ኃጢአት? እያዳመጥከኝ ነው አይደል? ደሞ እንዴት ነው ያማረባት! ለካ ሁሉ ነገር ሲከለከል ነው ውበቱ ጎልቶ የሚታየው። ለካ ዕፀ በለስም ሆኖ የታየው ለሰው ልጅ ስለተከለከለ ነበር። ለካ ብቻ ይሁን ጊዜ ይርዘም እንጂ እሷም የራሴ ናት፣ አካሏም አካሌ፣ ገላውም ገላዬ ሆነ። እስከዛው ድረስ ራሴ ላይ ጦርነት ማወጅ አለብኝ። የሚያስቅ ነገር ነው እንዲያወራሁት። ጀግና ከሆንክ በራስ ላይ ጦርነት አውጅበት።